በመካከለኛው ምስራቅ እንደገና ግጭት እየተጨመረ ነው። በኢራን አቅራቢያ የዩናይትድ ስቴትስ ወታደራዊ ኃይሎች እየተጠናከሩ ነው። የጦር መርከቦች፣ የአየር ኃይልና የመከላከያ ስርዓቶች በክልሉ ተጨምረዋል። ይህ ሁኔታ ዓለምን እያሳሰበ ነው። እስከዚህ ድረስ የዩናይትድ ኔሽንስ እንኳን የግጭት አደጋ እንዳለ ማስጠንቀቂያ ሰጥተዋል። ጥያቄው ግን ይህ ነው፣ ክልሉ ወደ ትልቅ ጦርነት እየተንቀሳቀሰ ነው ወይስ ይህ የፖለቲካ ግፊት ብቻ ነው? የኢራን የኒውክሌር ፕሮግራም፣ የዩናይትድ ስቴትስ የደህንነት ፖሊሲ እና የክልሉ የተወካዮች ጦርነቶች ሁሉም ነገር አንድ ቦታ ላይ ተሰብስበዋል። ዛሬ በዚህ ቪዲዮ የታሪኩን መሰረት እንመለከታለን። የአሁኑ ወታደራዊ እንቅስቃሴ እንተነትናለን እና ከሚቀጥለው ምን ሊሆን እንደሚችል እንገምታለን። ይህ ጉዳይ ብቻ የኢራንና የዩናይትድ ስቴትስ አይደለም። የነዳጅ ገበያ፣ የዓለም ኢኮኖሚ እና የእኛም የዕለት ተዕለት ኑሮ ተጽዕኖ ሊያጋጥም ይችላል። እንግዲህ እውነቱ ምንድን ነው? እስከ መጨረሻው ቆይታ አድርጉ። የዛሬው ውጥረት ለመረዳት ወደ ታሪክ መመለስ ያስፈልጋል። የዩናይትድ ስቴትስ እና ኢራን ግንኙነት ሁልጊዜ እንዲህ አልነበረም። ከ1960ዎቹ እስከ 1970ዎቹ መጨረሻ ድረስ ኢራን በአሜሪካ ቅርብ አጋር ነበረች። በዚያን ጊዜ ኢራንን የሚመራው ነበር ሻህ መሐመድ ሪዛ ፓህላቪ። እርሱ ከምዕራባዊ ሀገራት ጋር ግንኙነት የቀረበ መሪ ነበረ። ነገር ግን የ1979 ነገሮች በፍጥነት ተቀየሩ። የኢራን አብዮት ተከሰተ፣ ሻህ ተወገደ እና አዲስ የእስላማዊ መንግስት በአያቶላ ሩሃላ ኮሚኒ መሪነት ተቋቋመ። ይህ ክስተት የዓለም ፖለቲካን ቀየረ። ከአብዮቱ በኋላ በቴህራን ውስጥ ያለው አሜሪካ ኤምባሲ ተወሰደ። 52 አሜሪካውያን እንደ ታጋቾች 444 ቀናት ተይዘው ነበረ። ይህ ክስተት የሁለቱን አገራት ግንኙነት በሙሉ ሰበረ። ከዚያ በኋላ ዲፕሎማቲክ ግንኙነት ተቋረጠ እና ውጥረቱ በቀጥታ መጨመር ጀመረ። 1980ዎቹ ውስጥ ከኢራን ከኢራቅ ጋር የ8 ዓመት ጦርነት አደረጉ። በዚያን ጊዜ አሜሪካ በተዘዋዋሪ መንገድ ኢራቅን ደገፈች። ይህም እርስ በርስ ጥላቻን ጨምሯል። ከ2000 ዓመታት በኋላ ዋናው ጉዳይ ሆነ፣ የኢራን ኒውክሌር ፕሮግራም። አሜሪካና አውሮፓ አገራት ኢራን ኒውክሌር መሳሪያ ለማመልጸግ እየሞከረች ነው ብለው ገምተዋል። ኢራን ግን ፕሮግራሙ ለሰላማዊ አገልግሎት ብቻ ነው ብላ ትከራከራለች። 2015 ታላቅ ስምምነት ተፈረመ፣ የኒውክሌር ስምምነት ጂሲፒኦኤ። ይህ ስምምነት ኢራን ኒውክሌር እንቅስቃሴዋን እንድትገድብ በመቀየር በላዩ ያሉ የኢኮኖሚያዊ ቅጣቶች እንዲቀነሱ ይደነግግ ነበረ። ነገር ግን 2018 የዶናልድ ትራምፕ አስተዳደር ከስምምነቱ ወጣ። ከዚያም ከፍተኛ ኢኮኖሚያዊ ቅጣቶች ተመለሱ። ይህ እርምጃ ውጥረቱን እንደገና ከፍ አደረገው። 2020 ደግሞ የኢራን ከፍተኛ የጦር አመራር ጀነራል ቃሲም ሱሌይማን በአሜሪካ የድሮን ጥቃት ተገደለ። ይህ ክስተት ሁለቱን አገራት በቀጥታ ግጭት አጠገብ አደረሳቸው። ከዚያ በኋላ ክልሉ በቀጣይ ውጥረት ውስጥ ቆይቷል። እንግዲህ ዛሬ የምናየው ወታደራዊ እንቅስቃሴ አዲስ ነገር አይደለም። ይህ የከበደ ታሪክ ቀጣይ ምዕራፍ ነው። ግን ጥያቄው ይህ ነው፣ ይህ ምዕራፍ ወደ ጦርነት ይወስዳል ወይስ ወደ አዲስ የዲፕሎማሲያዊ መንገድ? አሁን ወደ ዛሬ ሁኔታ እንመለስ። በኢራን አቅራቢያ በፐርሺያ ባህርና በሆርሙዝ ባህር መንገድ አካባቢ የዩናይትድ ስቴትስ ወታደራዊ ኃይል መጨመሩ ተመልክቷል። የአሜሪካ ኤርክራፍት ካሪየሮች፣ የአየር መከላከያ ስርዓቶችና የባህር ኃይሎች በክልሉ ተጠናክረዋል። ይህ እርምጃ በአሜሪካ መንግስት እንደ መከላከያና ማስጠንቀቂያ ተገልጿል። ነገር ግን ከቴህራን የሚመጣው መልስ ይህ እንደ ግፊት፣ እንደ መታሰር ሙከራ ያቀርባል። ዋናው ጉዳይ አንዱ የኢራን ሚሳኤል ፕሮግራም ነው። ኢራን በክልሉ በጣም ኃይለኛ የተባለ ባለ ርቀት ሚሳኤል ጥቅም አለው። እነዚህ ሚሳኤሎች የክልሉ ሀገራትን እና የአሜሪካ ጦር መሰረቶችን ሊያደርሱ ይችላሉ። በተጨማሪም የድሮን ቴክኖሎጂ በፍጥነት ተሻሽሏል። ይህ በተወካይ ጦርነቶች ውስጥ በጣም ተጠቃሚ ሆኗል። በሌላ በኩል አሜሪካ በክልሉ ያሉትን የጦር መሰረቶች እንደ ቀጣይ አደጋ ትመለከታለች። በኢራቅ፣ በሶሪያና በባህር ላይ ያሉ መሰረቶች በኢራን የተደገፉ ቡድኖች ተጠቃሚ እንደሆኑ ተነግሯል። ይህ ሁሉ በቀጥታ ጦርነት አይደለም፣ ነገር ግን የተዘጋጀ ግጭትና የማስጠንቀቂያ ፖሊሲ ነው። አንድ ትንሽ ስህተት፣ አንድ የተሳሳተ ጥቃት ወይም የማይተካ ክስተት ነገሮችን በፍጥነት ሊቀይር ይችላል። በተለይ የሆርሙዝ ባህር መንገድ አስፈላጊ ነው። የዓለም ነዳጅ ንግድ ትልቅ ክፍል
በዚያ ይሻገራል። ከዚህ መንገድ መዘጋት የኢኮኖሚ አደጋ ሊያመጣ ይችላል። እንግዲህ ዛሬ ያለው ሁኔታ የተገለጸ ጦርነት አይደለም፣ ግን ከፍተኛ የሆነ የስትራቴጂ ግፊት ነው። ሁለቱም ወገኖች ኃይላቸውን እያሳዩ ነው። ነገር ግን ማንም በመጀመሪያ መተኮስ አይፈልግም። ጥያቄው አሁን ይህ ነው። ይህ የማስፈራራት ጨዋታ እስከ መቼ ይቆያል? የዓለም አቀፉ ምላሽ ምን ይመስላል? የዩናይትድ ስቴትስ እና ኢራን ውጥረት በሁለት ሀገራት መካከል ብቻ አይቆምም። ዓለም አቀፍ ማህበረሰብ በቅርብ እየተከታተለው ነው። መጀመሪያ የዩናይትድ ኔሽንስ አቋም ግልጽ ነው። ግጭት አይፈልግም። ድርጅቱ ሁለቱም ወገኖች ወደ ዲፕሎማሲ እንዲመለሱ በተደጋጋሚ ጥሪ ያቀርቧል። አንድ የተሳሳተ እርምጃ ክልሉን በፍጥነት ሊያቃጥል እንደሚችል አስጠንቅቋል። ከዚያ በኋላ የታላላቅ ኃይሎች አቋም አለ። ቻይና በተለምዶ ከኢራን ጋር ኢኮኖሚያዊ ግንኙነት ያለው አገር ነው። ቻይና የቅጣቶች ፖሊሲን ትቃወማለች እና የኒውክሌር ስምምነት ደግሞ እንዲመለስ ትጠይቃለች። ራሽያ ደግሞ ከኢራን ጋር የጦርነትና የቴክኖሎጂ ግንኙነት አለው። ሩሲያ የአሜሪካን ወታደራዊ ግፊት በክልሉ መጨመር እንደ ማስጨነቂያ ትቆጥራለች። አውሮፓውያን አገራት ደግሞ መካከለኛ መንገድ ሊፈልጉ ይመስላል። በተለይ የኒውክሌር ስምምነት እንዳይፈርስና ውጥረቱ እንዳይባባስ ይፈልጋሉ። ለነሱ ዋና ጉዳይ የክልሉ መረጋጋትና የነዳጅ አቅርቦት ነው። እንዲሁም የክልሉ ሀገራት ራሳቸው በተግባር ተጠንቀቅ እያደረጉ ነው። አንዳንዶቹ ከአሜሪካ ጋር የደህንነት ስምምነት አላቸው፣ ሌሎቹ ግን ከኢራን ጋር ኢኮኖሚያዊ ግንኙነት ያላቸው ናቸው። ስለዚህ ክልሉ በሁለት ወገኖች መካከል የተከፋፈለ ሁኔታ ውስጥ ነው። ይህ ሁሉ የሚያሳየው አንድ ነገር ነው። ይህ ግጭት ከተፈጠረ አንድ ክልል ብቻ አይጎዳም። የነዳጅ ዋጋ ሊጨምር ይችላል፣ የንግድ መንገዶችም ሊዘጉ ይችላሉ እና የዓለም ኢኮኖሚም ሊነካ ይችላል። ስለዚህ ዓለም አቀፍ ማህበረሰብ አንድ ነገር በግልጽ ይላል፣ ውጥረት አይበርታ፣ ዲፕሎማሲያዊ ይመለስ። ግን ትክክለኛው ጥያቄ ይህ ነው፣ በኃይል ማስፈራራት የተጀመረ ውጥረት በውይይት ብቻ ሊፈታ ይችላል? ኢኮኖሚያዊ ተጽዕኖ። የዩናይትድ ስቴትስ እና ኢራን መካከል ያለው ውጥረት በመጀመሪያ የሚመታው የነዳጅ ገበያን ነው። አንድ ቁልፍ ቦታ አለ፣ የሆርሙዝ ባህር መንገድ። ይህ ባህር መንገድ የዓለም ነዳጅ ንግድ ትልቅ ክፍል የሚያልፍበት መስመር ነው። ከዚህ መንገድ መዘጋት ወይም እንኳን መከልከል ብቻ የነዳጅ ዋጋን በፍጥነት ሊያድግ ይችላል። የነዳጅ ዋጋ ሲጨምር ምን ይሆናል? የትራንስፖርት ዋጋ ይጨምራል፣ የምግብ ዋጋም ይጨምራል፣ የኢንፍሌሽን ግፊት ይጨምራል። እነዚህ ተጽዕኖዎች በአሜሪካ ብቻ አይቀሩም፣ በአውሮፓ፣ በእስያ እና በአፍሪካም ይታያሉ። በተለይ የነዳጅ አስመጪ ሀገራት እንደ ኢትዮጵያ በቀጥታ ይጎዳሉ። የነዳጅ ዋጋ ሲጨምር የውጭ ምንዛሪ ጫና ይጨምራል፣ የኑሮ ውድነትም ይጨምራል። በሌላ በኩል ቅጣቶች ደግሞ ኢኮኖሚያዊ ጦርነት ናቸው። ኢራን በተደጋጋሚ በኢኮኖሚያዊ ቅጣት ተገጥመዋል። ይህ የውጭ ንግድን ይገድባል፣ የገንዘብ ስርዓትን ይጫናል፣ በየውስጥ ኢኮኖሚን ችግርም ያስከትላል። ነገር ግን እንዲህ ያለ ጫና አንዳንድ ጊዜ ክልሉን ወደ ተጨማሪ ውጥረት ይመራዋል። ከዚህ በላይ የኢንቨስትመንት ገበያዎች እንደገና ይወድቃሉ። የዓለም ገበያም ሲጨነቅ የእቃ ዋጋ ይወድቃል ወይም በፍጥነት ይለዋወጣል። ስለዚህ ይህ ጉዳይ የሩቅ ፖለቲካ ብቻ አይደለም፣ በየቀኑ በእኛ ኪስ ውስጥ የሚሰማ ጉዳይ ነው። ጥያቄው እንግዲህ ይህ ነው፣ ዓለም አቀፍ ኢኮኖሚ ሌላ ታላቅ የነዳጅ ድንጋጤ ለመቀበል ዝግጁ ናት? ያሉት ሁኔታዎች ከእንግዲህ ከዚህ በኋላ ምን ሊሆን ይችላል? ባለሙያዎች በአጠቃላይ 3 ዋና ሁኔታዎችን ያቀርባሉ። የተገደበ ወታደራዊ ግጭት። ይህ በቀጥታ ሙሉ ጦርነት አይደለም፣ ነገር ግን በባህር ላይ ወይም በአየር ላይ የተወሰነ ጥቃት ሊኖር ይችላል። ምሳሌ አንድ የድሮን ጥቃት ወይም በመርከብ ላይ የሚፈጠር ግጭት። ዩናይትድ ስቴትስ የመከላከያ እርምጃ ሊወስድ ይችላል። ኢራን ደግሞ መልስ ሊሰጥ ይችላል። ነገር ግን ሁለቱም ወገኖች ግጭቱን እንዳይበረታ ይገድቡታል። ይህ አደገኛ ነው፣ ምክንያቱም ከመቆጣጠር ውጪ ሊወጣ ይችላል። በውክልና ጦርነት መጨመር። ይህ ከፍተኛ እድል ያለው ሁኔታ ነው። ኢራን በክልል ውስጥ የሚደግፋቸው ቡድኖች አሉ። ዩናይትድ ስቴትስ ደግሞ ከክልሉ ሀገራት ጋር የደህንነት ስምምነት አለው። ስለዚህ በኢራቅ፣ በሶሪያ ወይም በሌሎች አካባቢዎች ውጥረት ሊጨምር ይችላል። ይህ ቀጥታ አሜሪካ ኢራን ጦርነት አይሆንም፣ ግን ክልሉን የሚያስቸግር ረጅም ጊዜ ውጥረት ይሆናል። ወደ ዲፕሎማሲ መመለስ። ይህ ብዙዎች የሚመኙት ሁኔታ ነው። የዩናይትድ ኔሽንስ እና ሌሎች ሀገራት መካከለኛ ሊሆኑ ይችላሉ። የኒውክሌር ስምምነት ደግሞ ሊወያይ ይችላል። ነገር ግን ይህ ቀላል አይደለም። እምነት
ተበላሽቷል። ፖለቲካዊ ግፊቶች አሉ እና ውስጣዊ ፖለቲካ ውሳኔን ይነካል። እንግዲህ ሶስቱም ሁኔታዎች እውነተኛ ናቸው፣ ግን በመጨረሻ የሚወስነው ምንድን ነው? ስትራቴጂ፣ ፖለቲካ ወይስ ድንገተኛ ክስተት? አንድ ነገር ግልጽ ነው፣ የአንድ ቀን ውሳኔ የዓለምን አቅጣጫ ሊቀይር ይችላል።